በህይወቶ ውስጥ ሁሉ ነገር ጨልሞብዎት ማምለጫ የሌለው ማዕበል ውስጥ የገቡ መስሎት ያውቃል? ለምን አንዳንዶች በትንሽ ችግር ተስፋ ቆርጠው ሲዘረሩ፣ ሌሎች ግን ከባድ መከራ ደርሶባቸው ይበልጥ ጠንክረውና በስተው ይወጣሉ? ልዩነቱ እድል አይደለም። ልዩነቱ ገንዘብ መጠን ወይም የዘር ግንድም አይደለም። ልዩነቱ አንድና አንድ ብቻ ነው፣ የአእምሮ ጥንካሬ። ዛሬ አንድ ጥያቄ ልጠይቃችሁ። እናንተ እንደ ብርጭቆ ናችሁ ወይስ እንደ ኳስ? ብርጭቆ መሬት ሲመታ ይከሰከሳል። ኳስ ግን መሬት ሲመታ ይበልጥ ወደ ላይ ይፈናጠራል። ዛሬ ህይወት ስትመታችሁ ወደ ላይ መፈንጠር የምትችሉበትንና ፈተናን ወደ ስኬት የምትቀይሩበትን 10 ጥበቦችን እነግራችኋለሁ። ከዛ በፊት ምሳሌያዊ ታሪክ ላጫውታችሁ። አንድ በእድሜ የገፉ ጥበበኛ አባትና ወጣት ልጃቸው ነበሩ። ልጁ በህይወቱ ተስፋ ቆርጦ ነበርና አባቱን እንዲህ ሲል ጠየቃቸው። አባቴ ሆይ፣ አንዱን ችግር ስፈታ ሌላው እየተተካ ህይወት በጣም ሰልችቶኛል፣ ምን ይሻለኛል ሲል በምሬት ጠየቃቸው። አባትየውም ናስቲ ብለው የልጃቸውን እጅ ይዘው ወደ ኪችን ይዘውት ገቡና 3 ድስቶች ላይ ውሃ ሞልተው እሳት ላይ ጣሉ። ውሃው ሲፈላ በአንደኛው ድስት ካሮት፣ በሁለተኛው እንቁላል፣ በሶስተኛው ደግሞ የቡና ፍሬ ጨመሩ። ከ20 ደቂቃ በኋላ አባትየው እሳቱን አጠፉና ለልጃቸው እያሳዩት ካሮቱን አውጡት። ካሮቱ መጀመሪያ ጠንካራ ነበር፣ አሁን ግን በስሎና ዝሎ በጣም ልስልሷል። ቀጥሎ እንቁላሉን አውጡት። እንቁላሉ መጀመሪያ ተሰባሪ ነበር፣ አሁን ግን በሙቀቱ ምክንያት ጠንክሯል። በመጨረሻም ቡናውን አውጡት። ቡናው ግን የተለየ ነበር፣ ውሃውን ወደ ጣፋጭ መጠጥ ለውጦታል። አባትየው ልጃቸውን እንዲህ አሉት፣ ልጄ ሆይ፣ የፈላ ውሃ የህይወት ፈተና ነው። አንተ የትኛው ነህ? እንደ ካሮቱ በፈተና ፊት የምትዝል፣ እንደ እንቁላሉ ልብ የሚጠነክር፣ ወይስ እንደ ቡናው ፈተናውን ተጠቅመህ አካባቢን የምትቀየር ብለው ጠየቁት። ወጣቱም ህይወት ስትፈትነው ምርጫ እንዳለው ተገነዘበ። ወይ እንደ ድንች መሆን፣ ወይ እንደ እንቁላል፣ ወይም ደግሞ እንደ ቡና ፍሬ መሆን። እናንተስ የትኛው ናችሁ? ካሮቱ፣ እንቁላሉ ወይስ ቡናው? አሁን ይህንን ታሪክ ወደ ህይወታችን እንመልሰውና የአእምሮ ጥንካሬ ለመገንባትና ፈተናን ወደ ስኬት ለመለወጥ የሚረዱንን 10 ወሳኝ ጥበቦች እንመለከታለን። አንደኛ፣ እውነታውን መቀበልን መልመድ። መራር ቢሆንም የህይወት እውነታ ቀድሞ መቀበል የአእምሮ ሰላም ለማግኘትና ወደፊት ለመራመድ የመጀመሪያው እርምጃ ነው። እውነታውን መቀበል ማለት በአሁኑ ሰዓት ያለው ሁኔታ ያመለጡ እድሎችን ወይም መቀየር የማትችላቸው ነገሮች እንዳሉ አምኖ መቀበል ነው። ብዙ ጊዜ የምንጎዳው ከራሱ ከችግሩ ይልቅ እንዲህ መሆን አልነበረበትም በማለት ከእውነታው ጋር ስንታገል ነው። እውነታውን መቀበል ማለት ግን ለሽንፈት እጅ መስጠት ሳይሆን ያለንበትን መሬት በትክክል ረግጠን ለመቆም መወሰን ነው። ይህንን በህይወቶ ተግባራዊ ለማድረግ መጀመሪያ ማድረግ ያለብዎ በቁጥጥሩ ስር ያሉና የሌሉ ነገሮችን መለየት ነው። ያለፈ ታሪክዎን፣ የሰዎችን ባህሪ ወይም የሄዱበትን እድሎች መልሰው ማምጣት አይችሉም። ስለዚህ በእነዚህ ላይ የሚያጠፉትን ጉልበት ቆጥቦ አሁን በሚያደርጉት ጥረት ላይ ብቻ ያተኩሩ። የሆነ ነገር ሳይሳካልዎ ሲቀር ወዲያውኑ ራስዎ ከመውቀስ ይልቅ ይህ ሆኗል፣ አሁን ምን ማድረግ እችላለሁ ብለው ይጠይቁ። ስሜትዎ ቢጎዳም አይሽሹት። ይልቁንም ያንን ስሜት እንደ አንድ የህይወት ክፍል ተቀብለው እንዲያልፍ ይፍቀዱለት። ህይወትን እንዳለችው ማየት ሲጀምሩ አላስፈላጊ ጭንቀት ይቀንስልዎታል። ሁልጊዜም ነገሮች እርስዎ እንደፈለጓቸው ብቻ እንዲሆኑ ከመጠበቅ ይልቅ ለማንኛውም አይነት ውጤት ዝግጁ የሆነ ልቦና ይኖረዎት። ይህ ሲሆን በፈተናዎች ውስጥ አይሰበሩም። ይልቁንም ካጋጠሙት እውነታ ጋር ተስማምተው የተሻለ መፍትሄ ወደ መፈለግ ይሸጋገራሉ። ሁለተኛ፣ ትኩረትን መቆጣጠር በሚቻሉ ነገሮች ላይ ብቻ ማድረግ። ትኩረትን መቆጣጠር በሚቻሉ ነገሮች ላይ ብቻ ማድረግ ማለት ጉልበትንና የአእምሮ ጥንካሬን በአግባቡ ለመጠቀም የሚረዳ ትልቅ መንገድ ነው። የሰው ልጅ አቅምና ጉልበት ልክ እንደ ውስን ሀብት ነው። ይህንን ጉልበት ካለፈ ታሪክ፣ ሰዎች ስለኛ በሚያስቡት ነገር ውስጥ ወይም ልለውጣቸው በማንችላቸው ነገሮች ላይ ማዋል ልክ መኪና ውስጥ መክተት የሚገባ ነዳጅ መሬት ላይ እንደ ማፍሰስ ይቆጠራል። እውነተኛ የአእምሮ ጥንካሬ የሚመጣው ሰላማችሁና እድገታችሁ ሙሉ በሙሉ የተመሰረተው ትኩረታችሁን በምታሳርፉበት ቦታ ላይ መሆኑን ስትረዱ ነው። ይህንን በዕለት ተዕለት ህይወት ውስጥ ለመተግበር 2 መሸነፍን አቆሙ። ስለተሳሳታችሁት ያለፈ ስህተት ስትጨነቁ 2 ጊዜ ትሸነፋላችሁ። አንደኛው ስህተቱ በተፈጠረበት ወቅት ሲሆን፣ ሁለተኛው ደግሞ ትዝታውን በማብሰልሰል የአሁኑን ጊዜያችሁን ስታባክኑ ነው። ይህንን ለማስቆም አንድ ነገር ካለፈ በኋላ ትኩረታችሁን ወደሚቀጥለው እርምጃ ብቻ
እንዲሆን መወሰን አለባችሁ። ልትለውጧቸው በማትችሏቸው ነገሮች ላይ እንደ አየር ሁኔታ፣ የኢኮኖሚ ሁኔታ ወይም የሌሎች ሰዎች ተግባር ላይ መጨነቅ ስታቆሙ ሙሉ አቅማችሁን ለራሳችሁ ስራ ታተርፋላችሁ። ይህ አይነቱ ስነ ስርዓት ሌሎች ትርጉም በሌላቸው ነገር ሲዘናጉና ሲጨነቁ፣ እናንተ ግን በተረጋጋ ሁኔታ ውጤታማ እንድትሆኑ ያደርጋችኋል። ሶስተኛ፣ ለጊዜው ነው የሚል እምነትን መልመድ። የስሜት ጥንካሬ መሰረቱ ጊዜ የማይቆም ወንዝ መሆኑን በጥልቀት መረዳት ነው። ማንኛውም ነገር እጅግ አሰቃቂ ውድቀት የሚሆን ደማቅ ድል ለዘላለም የመቆየት አቅም የለውም። ነገሮች ሁሉ ለጊዜው ነው የሚለውን አመለካከት መያዝ ማለት አስቸጋሪ ወቅቶችን እንደሚልክ ፍርድ ማየት ማቆም ማለት ነው። ችግር ውስጥ በሚሆኑበት ጊዜ አይምሮ ከእንግዲህ ህይወት እንዲሆና ትቀጥላለች እያለ ሊዋሸው ይችላል። እርሱ ግን ይህም ያልፋል የሚለውን እውነት በውስጡ በማሳረፍ ጊዜያዊ የሆነ የችግር ክብደት የረጅም ጊዜ መንፈስዎን እንዳይሰብረው መከላከል ይችላሉ። ማንኛውም ህመም በጊዜ የተገደበና የመጥፋት ዕጣ ፈንታ ያለው መሆኑን በማወቅ የህይወትን ማዕበል ለመግታት ከመሞከር ይልቅ አብሮ መጓዝን ይማራሉ። ይህንን ተግባራዊ ለማድረግ ከመጠን በላይ የመጨነቅ ስሜት ሲሰማው ወይም ቀውስ ሲያጋጥመው ራስዎን ከ1 ዓመት ወይም ከ5 ዓመት በኋላ ባለው ጊዜ ውስጥ ሆነው ያስቡና ይህ ቀውስ ከነዚህ ዓመታት በኋላ ምንም ላላስታውሰውና ተራ ነገር ሊሆን ይችላል ብለው ያስቡ። ዛሬ ዓለም የሚያበቃ የሚመስለው ክስተት በህይወቱ ታሪክ ውስጥ ወደ አንዲት ትንሽ ነጥብ ተቀይሮ ያገኙታል። በተጨማሪም በውስጣዊ ንግግር ውስጥ እኔ ውድቅ ነኝ ወይም ተሰብሬያለሁ የሚሉትን ቃላት ለጊዜው ነው ይህም ያልፋል በሚሉ ቃላቶች ይተኳቸው። አራተኛ፣ ስሜታዊ ብልህነትን ማዳበር። ስሜታዊ ብልህነት ማለት የራስዎንና የሌሎችን ስሜት በትክክል መረዳት፣ ማስተዳደርና ለበጎ ነገር መጠቀም መቻል ነው። ይህም ማለት በንዴት ወይም በጭንቀት ጊዜ ራስዎን መቆጣጠር፣ የሌሎችን ስሜት መረዳትና ከሰዎች ጋር መልካም ግንኙነት መፍጠርን ያካትታል። ይህን በህይወቱ ተግባራዊ ለማድረግ መጀመሪያ ስሜትዎን በጥሞና መከታተል ይኖሩበታል። ለምሳሌ አንድ ነገር ሲያስቆጣው ወዲያውኑ ከመናገር ይልቅ ለምን እንደተናደዱና በውስጡ ምን እየተሰማዎት እንደሆነ ለጥቂት ሰኮንዶች ቆም ብለው ያስቡ። ስሜቶ ድርጊቶን እንዲመራ ከመፍቀድ ይልቅ ራሱ ስሜቶን መምራት ሲጀምሩ የበለጠ የተረጋጋ ውሳኔ ይወስዳሉ። ሌላው አስፈላጊ መንገድ ደግሞ የሌሎችን ሰዎች ሁኔታ ለማስተዋል መሞከር ነው። ሰዎች ሲያናግሩት በሙሉ ልቦ አዳምጧቸውና እነሱ ባሉበት ሁኔታ ውስጥ ቢሆኑ ምን ሊሰማው እንደሚችል ለማሰብ ይሞክሩ። ይህም በሰዎች ላይ ከመፍረድ ይልቅ ሁኔታዎችን እንዲረዱና የተሻለ ተግባቦት እንዲኖሩት ይረዳውታል። በተጨማሪም ሁልጊዜ ለራሱ ቅን መሆንን ይልመዱ። ድክመቱንና ጥንካሬውን በግልጽ ማወቅም ለውጥ ለማምጣት ይረዳውታል። ስሜቱን መቆጣጠር ሲችሉ በግል ህይወቱም ሆነ ከሰዎች ጋር በሚኖረው ግንኙነት የበለጠ ስኬታማና ደስተኛ መሆን ይችላሉ። አምስተኛ፣ ስህተትን እንደ ትምህርት መውሰድ። ስህተት መጨረሻ አይደለም፣ ይልቁንም ምን ጎደለኝ ብለን የምንማርበት ላቦራቶሪ ነው። ጠንካራ ሰዎች ተሸነፍኩ አይሉም፣ ተማርኩ ይላሉ። ስህተትን እንደ ትምህርት መውሰድ ማለት ማንኛውን መሰናክል በማንነቱ ላይ እንደተፈረደ ፍርድ ሳይሆን ለስኬቱ አስፈላጊ እንደሆነ ግብዓት መቁጠር ነው። ለአእምሮ ጠንካራ ሰዎች ስህተት ማለት ግድግዳ ሳይሆን ንድፈ ሀሳቦችን የሚፈትሹበትና የሚጠሩበት ላቦራቶሪ ነው። ውድቀት ሲያጋጥም ስሜቶ ተሸነፍኩ እንዲሉ ቢገፋፋዎትም ጠንካራ አእምሮ ግን የማይሰራ መንገድ አገኘው ብሎ ያምናል። ይህ አመለካከት ብዙዎችን ሽባ የሚያደርገውን የውርደት ስሜት ያስወግዳል። ይህም ሁኔታውን በግልጽና በምክንያታዊነት ለመተንተን ያስችሎታል። ጉዞውን እንደ ተከታታይ ሙከራዎች ካዩት ብቸኛው እውነተኛ ውድቀት መማር አለመቻልና መሞከርን ማቆም ብቻ መሆኑን ይረዳሉ። በተጨማሪም ትኩረቱን ከውጤቱ ላይ በማንሳት ወደ ስራው ሂደት በማዞር ከመጀመሪያውኑ ልክ መሆን አለብኝ የሚለውን ጭንቀት መቀነስ አለበት። ግቦ ፍጹም ውጤት ማምጣት ብቻ ሳይሆን መረጃ የሚሰበስቡበት ከፍተኛ ጥራት ያለው ሙከራ ማድረግ ይሁን። ህይወቶን እንደ ቀጣይነት ያለው ትምህርት ሲመለከቱ መጥፎ ቀናቱ እንኳን ለክህሎቱ ግብዓት ስለሚሆኑ የማይበገሩ ይሆናሉ። ጥንካሬ ማለት ከውድቀት ስፍራ በቁጭት ተሞልቶ መውጣት ሳይሆን የተማሩትን ትምህርት በማስታወሻው ይዘው መውጣት ነው። ስድስተኛ፣ ጠንካራ ማህበራዊ ትስስር መፍጠር። ጠንካራ ማህበራዊ ትስስር መፍጠር ማለት ብቻዬን ሁሉን
ማድረግ ከሚል የተሳሳተ አመለካከት ሰብሮ መውጣት ማለት ነው። እውነተኛ ጽናት የሚገኘው በጋራ ድጋፍ ውስጥ ነው። ትልቁ የአርካ ዛፍ ከባድ ማዕበልን መቋቋም የሚችለው ስሮቹ ከሌሎች ዛፍ ጋር ስለሚተሳሰሩ እንደሆነ ሁሉ የሰው ልጅም ጥንካሬ ከሌሎች ጋር ባለው ትስስር ላይ የተመሰረተ ነው። የሚረዱት እና የሚያበረታቱት ሰዎች ዙሪያው እንዲኖሩ ማድረግ ማለት የግል ጥንካሬው በሚደክምበት ጊዜ የሚደግፉትን የደህንነት መረብ መዘርጋት ማለት ነው። አቅሙን የሚያነቃቁ ሰዎችን መምረጥ እድገቱ የማይቀር እንዲሆን የሚያደርግ ስነ ልቦናዊ ምህዳርን ይፈጥራል። ሁሉንም ነገር ለብቻ ይወጣዋለሁ ከሚል የተሳሳተ እምነት ወጥተው የደጋፊዎች ስብስብ መኖር ስልታዊ ብልህነት መሆኑን መርዳት አለብዎ። እውነተኛ ማበረታቻ የሚሰጡትን ሰዎች ካወቁ በኋላ ድጋፍ በመስጠትም ሆነ በመጠየቅ ረገድ ቅድሚያውን በመውሰድ ግልጽነትን ይለማመዱ። ጥንካሬ የሚገኘው ሁሉንም መልስ እንደሚያውቁ ለማመን በሚኖሩት ድፍረት ውስጥ ነው። በተጨማሪም ሌሎች በትንንሽ ጉዳዮች እርዳታ በሚፈልጉበት ጊዜ ከጎናቸው በመገኘት የጋራ መተማመን ያዳብሩ። ይህን ካደረጉ በትላልቅ የህይወት ፈተናዎች ጊዜ ከጎኑ የሚቆም ጽኑ ማህበረሰብ ይኖሮታል። ህይወቶ ዓላማ ካላቸው ሰዎች ጋር ሲያቆራኙ ግላዊ ደካማነቶ ማንኛውም ማዕበል ሊጥለው ወደማይችለው የጋራ ኃይል ይለውጡታል። 7ኛ ራስን የመንከባከብ ልማድን ማዳበር። ራስን የመንከባከብ ልማድ ማለት የአእምሮ ጥንካሬ የሚገነባው ያለ እረፍት በመልፋት ሳይሆን አካላዊና ስነ ልቦናዊ ሞተሩን በዲሲፕሊን በመንከባከብ ላይ መሆኑን መረዳት ነው። በከፍተኛ ሁኔታ የደከመና ስሜቱ የተሟጠጠ አእምሮ ግልጽነትን ያጣል። ይህም ለተሳሳቱ ውሳኔዎችና ለደካማ ቁርጠኝነት ይዳርጋል። ራስን መንከባከብ የቅንጦት ፍላጎት ሳይሆን ለከፍተኛ ስኬት አስፈላጊ የሆነ ስልታዊ ተግባር መሆኑን ማወቅ አለበት። አንድ መኪና ያለ ነዳጅና ያለ ጥገና መጓዝ እንደማይችል ሁሉ እርስዎም አእምሮ ለመተንተንና ስሜቶችን ለመቆጣጠር አካላዊ እረፍትና የአእምሮ ዝምታ ያስፈልጓል። እውነተኛ ጥንካሬ ማለት በችግር ጊዜ የሰከነ አእምሮ ሁልጊዜ ከደከመ አእምሮ የተሻለ እንደሚሰራ ተረድተው ራስዎን ለማደስ አስፈላጊውን እረፍት ለማድረግ የሚኖሩት የራስ ዲሲፕሊን ነው። ይህንን ተግባራዊ ለማድረግ በየምሽቱ ስክሪኖች ላይ የሚያጠፉትን ጊዜ በመቀነስ የእረፍት ሰዓት በማድረግ ይጀምሩ። ይህም አእምሮ መርዛማ ሀሳቦችን ለማስወገድና ትውስታን ለማጠናከር የሚያስፈልገው ጥልቅ እንቅልፍ እንዲያገኝ ያደርጋል። በተጨማሪም በየቀኑ አካላዊ እንቅስቃሴ ማድረግን ይልመዱ። በቀን 10 ደቂቃም እንኳን ቢሆን ለማሰላሰል ወይም ለማይንድፉልነስ ጊዜ ይስጡ። ይህ ልምምድ ሀሳቦችዎን ሳይረበሹ በመታዘብ በከፍተኛ ጫና ውስጥም እንኳን እንዴት መረጋጋት እንደሚችሉ አእምሮውን ያሰለጥነዋል። አእምሮውን በእረፍት በእንቅስቃሴና በዝምታ ነዳጅ ሲሞሉ ህይወት ጠንካራ ውሳኔ በምትጠይቅበት ጊዜ ለመወጣት የሚያስችል ውስጣዊ አቅም ይኖረዎታል። 8ኛ ዓላማ ያለው ህይወትን መመስረት። ዓላማ ያለው ህይወት ማለት የህይወት ማዕበል ከመስመሩ ሊያስወጣዎት ሲሞክር ረክተው እንዲቆሙ የሚያደርጉት ስነ ልቦናዊ የስበት ኃይል ነው። የእርስዎ መኖር ከጊዜያዊ ምቾት ወይም ከማይረቡ ፍላጎቶች በላይ ከሆነ ትልቅ ጉዳይ ጋር የተያያዘ መሆኑን መረዳት ነው። ለምን እንደሚኖሩ ካወቁ አእምሮ ስቃይና ትግልን ለመተው እንደ ምክንያት ሳይሆን ለስኬት መከፈል እንዳለበት አስፈላጊ ዋጋ አድርጎ ይቆጥረዋል። ትልቅ ዓላማ ያለው ሰው መሰናክሎችን እንደ መቆሚያ ምልክት ሳይሆን ማንነቱን እንደሚያጠሩ የጥንካሬ መፈተሻዎች ያያቸዋል። ዓላማ ከሌለ ትናንሽ መሰናክሎች እንኳን እንደ ትልቅ አደጋ ይታያሉ። ዓላማ ሲኖር ግን ትልቅ አደጋ እንኳን በታላቁ የህይወት ታሪክ ውስጥ እንደ አንድ ምዕራፍ ይቆጠራል። እውነተኛ ጥንካሬ ማለት ለስቃዩ ትርጉም፣ ለስራው ደግሞ አቅጣጫ ለሚሰጥ ራዕይ ያለዎት የማይናወጥ ቁርጠኝነት ነው። ይህንን ተግባራዊ ለማድረግ ስልክዎን ከመንካቱ ወይም የዓለምን ግርግር ከመቀላቀሉ በፊት ጠዋት ላይ ከዓላማው ጋር በመገናኘት በዕለት የሚያከናውኑትን ተግባራት በቅደም ተከተል ይጻፉ። ይህ ዕለታዊ ተግባራቱ በውጫዊ ጫና ሳይሆን በውስጣዊ ኮምፓስ እንዲመሩ ያደርጋል። በተጨማሪም እያንዳንዱን ትልቅ ውሳኔ ከግቦ ጋር ይጣጣማሉ ብለው ራሱን በመጠየቅ ጠቃሚውን መለየት ይልመዱ። በዓላማ ሲኖሩ ህይወቶን ከተከታታይ ድንገታዊ ክስተት ወደ ታሰበበትና ትርጉም ወዳለው መዳረሻ የሚደረግ ጉዞ ይለውጡታል። 9ኛ ተለዋዋጭነትን ማዳበር። ተለዋዋጭነት ማለት እውነተኛ ጥንካሬ የሚገኘው በግትርነት ውስጥ ሳይሆን ራስን ከሚለዋወጠው እውነታ ጋር የማስማማት ችሎታ ላይ መሆኑን
መረዳት ነው። እንደማይታጠፍ ጠንካራ ግንድ ከሆናችሁ የለውጥ ማዕበል የመሰበር ነጥባችሁን አግኝቶ ይጥላችኋል። ተለዋዋጭ መሆን ማለት አንዳንድ ጉዳዮች ስልትን መቀየርን ወይም አመለካከትን ማስተካከልን እንደሚጠይቁ መገንዘብ ነው። አእምሯቸው ጠንካራ የሆኑ ሰዎች ግባቸውንና የሚከተሉትን መንገድ አያደባልቁም። መድረሻቸው ጽኑ ቢሆንም የማይሰራን መንገድ ግን ለመተው ፈቃደኞች ናቸው። ተለዋዋጭነት ከፍተኛው የብልህነት ደረጃ ነው። ምክንያቱም ቀውስ ሲያጋጥመው በዚያ ተገፍቶ ከመውደቅ ይልቅ የቀውሱን ኃይል ለቀጣይ ጉዞ እንደ ግብዓት ለመጠቀም ያስችላል። ይህንን ተግባራዊ ለማድረግ እቅዳችሁ ቀለል አድርጋችሁ የምትይዙበት፣ መርሆቻችሁን በጥብቅ የምትከተሉበት ስልት መከተል አለባችሁ። ሁኔታዎች ባልተጠበቀ ሁኔታ ሲቀየሩ እንዲህ መሆን ነበረበት የሚለውን ትረካ ትታችሁ አዲሱ ሁኔታ የሚፈቅድላችሁን አማራጭ አድርጉ። መንገዴ ዛሬ ቢዘጋ ሌላ ውጤታማ አማራጭ ምንድን ነው ብላችሁ ራሳችሁን በመጠየቅ አእምሯችሁን ለለውጥ አዘጋጁ። ይህ እቅድ ሲፈርስ እንዳትደናገጡ ይረዳችኋል። በተጨማሪም አእምሯችሁ በራስ ወዳድነት ምክንያት እንዳይደርቅ ጠቃሚ የሆኑ መረጃዎችን በመፈለግ የአስተሳሰብ ቅልጥፍና አዳብሩ። ግትር የሆኑት ወድቀው ሲቀሩ፣ እናንተ ግን ጸንታችሁ መቆማችሁን ታረጋግጣላችሁ። 10ኛ የእድገት አስተሳሰብን ማጠንከር። የእድገት አስተሳሰብን ማጠንከር ማለት ማንኛውም ሰው በትጋት በልምምድና በትምህርት ችሎታውና እውቀቱን ማሳደግ ይችላል ብሎ ማመን ሲሆን፣ ይህ አስተሳሰብ ያላቸው ሰዎች ውድቀትን እንደ መጨረሻ ሳይሆን እንደ መማሪያ መንገድ ያዩታል። ይህንን አስተሳሰብ በሕይወቱ ውስጥ ለመተግበር መጀመሪያ አልችልም የሚለውን ቃል ገና አልለመድኩትም በሚል መቀየር ይኖርበታል። ምክንያቱም ገና የሚለው ቃል የወደፊት የመለወጥ እድል እንዳለዎት ለአእምሮ ፍንጭ ይሰጣል። በተጨማሪም አንድ ስራ ሲሳካላችሁ በተፈጥሮ ጎበዝ ስለሆንኩ ሳይሆን በደንብ ስለለፋውና ጊዜ ስለሰጠሁት ተሳካ ብለው በማሰብ ለጥረቱ ትኩረት ይስጡ። ስህተት ሲሰሩ ከመበሳጨት ይልቅ ከዚህ ምን ተማርኩ በማለት ስህተትን እንደ ትልቅ ትምህርት ማየት ይገባል። እንዲሁም ሁልጊዜ የሚቀለውትን ነገር ብቻ ከመስራት ይልቅ አዳዲስና ፈታኝ ነገሮችን መሞከር አእምሮ እንዲለጠጥና ጠንካራ እንዲሆን ይረዳል። ሰዎች ስህተቱን ሲነግሮት እንደ ጥቃት ሳይሆን ራስን ለማሻሻል እንዲያማግዝ ጠቃሚ ግብዓት አድርገው ይቀበሉ። ሌላ ሰው ሲሳካለት ሲያዩ ከመቅናት ይልቅ የእነሱ መንገድ ለመማሪያነት በመጠቀም ራስዎን ማነቃቃት ትልቅ ለውጥ ያመጣል። በአጠቃላይ አእምሮአችን ልክ እንደ ጡንቻ በሰራንና በለፋን ቁጥር እንደሚጠነክር በማመን ዛሬ ባንቺን እንኳን ነገ በልምምድ የተሻለ ሰው መሆን እንደምችል አምኖ መቀበል የእድገት አስተሳሰብን ተግባራዊ ማድረጊያ ዋነኛ መንገድ ነው። እንግዲህ ወዳጆቼ ሕይወት ውሃ ማፍላቷን አታቆምም። ፈተና መምጣቱ አይቀርም። ምርጫው ግን የእናንተ ነው። እንደ ካሮቱ መልፈስፈስ ትፈልጋላችሁ ወይስ እንደ ቡናው ፈተናውን ወደ ስኬት መቀየር? ምርጫው የእናንተ ነው። ይህ ቪዲዮ ከጠቀማችሁ ለምትወዷቸው ሰዎች ሼር አድርጉ። ተጨማሪ ትምህርቶች ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ።